ማህደረ ዜና በየዓመቱ መስከረም እንደሚሆነው ዘንድሮም ለ80ኛ ዓመት ዲፕሎማቶች ቃላት እየሰነጠቁ ሰፉበት። የኃይለኞችን ስሜት ፍላጎት ለማስፈጸም ጠብር ገፋሉበትም። ሰላዎች ከመሳጠሩ ተቧጨቁበት። ጋዜጠኞች፣ አስተናጋጆች፣ ደላሎች ተራወጡበት። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ። መሪዎች አወሩ፣ ተወቃቀሱ፣ ተመሰጋገኑ፣ ተሸረዳዱበትም። በጦርነት አመድ ላይ የተመሰረተው ድርጅት የመጀመሪያ ትልቅ ውሳኔ የአቶሚክ ጦር መሳሪያ ምርትን መቆጣጠርና ማስወገድ ነበረ። 1945 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ዘንድሮ በ80 ዓመቱም ከጉባኤተኞች ትላልቅ የመነጋገሪያ ርዕስ አንዱ አቶሚክ ነበረ። በ1947 የጠቅላላ ጉባኤው አወዛጋቢ ርዕስ የፍልስጤም አይሁድ የመንግስትነት እቅድ ነበረ። ዘንድሮ በ78ኛ ዓመቱም ትልቁ አወዛጋቢ ርዕስ የፍልስጤም እስራኤሎች ጉዳይ ነው። ዓለም እየተግባባ ይሆን? ላፍታም አብረን እንጠይቅ። የተባበሩት መንግስታት ድርጅት ከመስራቾቹም እስከ ዘንድሮ ተረካቢዎቹ ላለፉት 80 ዓመታት እንዳሉት የዓለምን ሰላም በጋራ ለማስከበር የቆመ የዓለም ማህበር ነው። ዓለም ግን ዘንድሮም በእርግጥ ሰላም የላትም። የዓለምን ሁለንተናዊ ሂደት የመዘወር አቅም ያላቸው መንግስታትም ለጋራ ሰላም ከመቆም ይልቅ ለተናጥል ጥቅምና የበላይነት እየተራወጡ ነው። የድርጅቱ ዋና ጸሐፊ አንቶኒዮ ጉተረሽ በቀደም እንዳሉት ደግሞ የዘንድሮው ጠቅላላ ጉባኤ የተደረገው ዓለም በጂኦ ፖለቲካ ልዩነት በተከፋፈለችበት፣ ግጭቶች በተስፋፉበት፣ ለሕግ ተጠያቂነት በጠፋበት ወቅት ነው። የምንሰበሰበው በማዕበል በሚናወጥ አልፎ ተርፎም በማይቀዘፍበት ባህር ላይ በምንዋኝበት ወቅት ነው። የጂኦፖለቲካዊ ልዩነት እየሰፋ፣ ግጭቶች እየበዙ፣ የሕግ ጥሰትና የተጠያቂነት እጦት እየተበራከቱ ነው። ምድራችን አለቅጥ እየጋለች፣ አዳዲስ ቴክኖሎጂዎች እንበለ ቁጥጥር እየተመረቱ፣ መበላለጥ በየሰዓቱ እያደገ፣ ብሔራዊ ትብብር እየከሰመ፣ ግፊቶች በዕድሜያችን አይተናቸው በማናውቃቸው ደረጃ እየናሩ ነው። የዓለም ትልቅ ዲፕሎማት አንቶኒዮ ጉተረሽና የዓለም ልዕለ ሀያል ሀገር የዩናይትድ ስቴትስ መሪ ዶናልድ ትራምፕ ፊት ለፊት ሲገናኙ ይወዳደሳሉ፣ ይደናነቃሉ። ባለፈው ሳምንት ጉተረሽ ከትራምፕ ጋር ሲነጋገሩ ትራምፕ ሰላም ለማስፈን የሚያደርጉትን ጥረት አደንቃለሁ አሉ። በሌላ በኩል ቀና በሆነ መንገድ የምንተባበርባቸው ብዙ መስኮች አሉ ብዬ አምናለሁ። በጣም አስፈላጊው ነገር ሰላም ማስፈን ነው። እርሶም ሰላምን የዘመነ ስልጣንዎ ዋና ግብ አድርገው መርጠዋል። አመሰግናለሁ። ፕሬዚደንት ዶናልድ ትራምፕ ከጥቂት ሳምንታት በፊት የተባበሩት መንግስታት ድርጅት ብዙ አቅም አለው፣ ይሁንና ይህንን አቅሙን እየሰራበት አይደለም። በእውነቱ ለረጅም ጊዜ እየሰራበት አይደለም። ብዙ ተስፋ ነበረ፣ ግን እውነቱን ለመናገር በትክክል እየተመራ አይደለም። የጉተረሽ አጸፋ የተባበሩት መንግስታት ድርጅት በተለያዩ አካባቢዎች የሰላም ድርድር እንዲደረግ ብዙ ጠንካራ ጥረቶችን ያደርጋል። ይሁንና ካሮትም አርጩሜም የለንም። በጂኦ ፖለቲካ በተከፋፈለችው ዓለም ካሮትና አርጩሜ ስለሌለን በየግጭቱ የሚዋጉ ኃይላትን ሰላም እንዲያሰፍኑ ማግባባት ሲበዛ ከባድ ነው። በአሁኑ ጊዜ ካሮትና አርጩሜ ያላት ዩናይትድ ስቴትስ ናት እና ሁለቱ በሚያስፈልግበት ወቅት አቅሙ ያላት ቢያንስ የተወሰኑ የሰላም ሂደቶች ውጤት እንዲያመጡ ማድረግ ይቻላል።
can lead to a successful result. እየተግባቡ ይሆን ወይስ ግራ ያጋቡን? የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዘንድሮው ጠቅላላ ጉባኤ ላይ ንግግር ለማድረግ ሲሄዱና ሲናገሩ ያጋጠማቸው መሰናክል ደግሞ የትልቂቱን ሀገርና የትልቁን ድርጅት ግራ አጋቢ ግንኙነት ይበልጥ ግራ አጋብቶታል። ትራምፕ ይጓዙበት የነበረው ተሽከርካሪ ደረጃ ወይም ስኬለተር ድንገት ቆመ። ንግግር ሲያደርጉ ደግሞ ጽሑፋቸውን የሚያነቡበት ቴሌፕሮምተር ወይም ተዘዋሪ አትሮኖስ ተቋረጠ። ሻጥር አሉት ትራምፕ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መጀመሪያ ላይ ካሳለፋቸው ትላልቅ ውሳኔዎች አንዱም ዓለምን ከአቶሚክ ጦር መሳሪያ ስጋት ለማላቀቅ የሚጥር ልዩ ኮሚሽን መሰየም ነበረ። በዘንድሮው ጉባኤ በርካታ መሪዎች ከተናገሩባቸው ርዕሰ ጉዳዮች አንዱም የኒኩሌር ጦር መሳሪያ ስጋት ነው። በተለይ የኢራን የኒኩሌር መርሃ ግብር የእስላማዊቱ ሪፐብሊክ ጠላቶችም ወዳጆችም ትልቅ ርዕስ አድርገውታል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባደረጉት ንግግር የእስራኤልና የዩናይትድ ስቴትስ ጦር ኃይላት ባለፈው ሰኔ ባደረጉት ድብደባ ኢራን ኒኩሌር ቦምብ ትታጠቃለች የሚለውን ስጋት አስወግደውታል። ኢራን የኒውክሌር የጦር መሳሪያ ከማምረት እንደምንገታት ፕሬዝዳንት ዶናልድ ትራምፕ እና እኔ ቃል ገብተን ነበር። ቃላችንን ገቢር አድርገናል። በእስራኤል ላይ የተቃጣውን የህልውና አደጋና በሰለጠነው ዓለም ላይ የተቃጣውን የግድያ ስጋት አስወግደናል። ሰውየው ከመቸኮላቸው የተነሳም በእስራኤል ላይ የሚለውን በኢራን ላይ የተቃጣ አደጋ ብለውት ነበረ። ቸኩለው አሉት፣ ፈጥነው አረሙት። ደግነቱ የኢራንም ይሁን የብዙ ሀገራት ዲፕሎማቶች ከጉባኤው አዳራሽ ነቅለው ወጥተው ነበረ ኔታንያሁን በመቃወም። ኔታንያሁ ግን እስራኤል ከመጥፋት አደጋ ዓለምም ከመገደል ስጋት ድኗል ቢሉም የለንደን የፓሪስና የበርሊን መሪዎች የተቀበሏቸው አይመስሉም። እንደ ዩናይትድ ስቴትስ ሁሉም የእስራኤል የቅርብ ወዳጆች የኢራን ጠላቶች ፈረንሳይ፣ ብሪታንያና ጀርመን የኢራን የኒኩሌር መርሃ ግብር ያሳደረው ስጋት አልተወገደም ባዮች ናቸው። ወይም የኔታንያሁን ማረጋገጫም አላመኑትም። በሦስቱ ሀገራት ግፊት የተሰየመው የጸጥታው ጥበቃ ምክር ቤት በኢራን ላይ ዳግም ዓለም አቀፍ ማዕቀብ እንዲጣል ወስኗል። እስራኤል እንደ ሀገር እንድትመሰረት ሐሳብ ከቀረበበት ከ1940ዎቹ አጋማሽ ጀምሮ በገጠመቻቸው ጦርነቶች በልማቷ ይሁን በቴክኖሎጂዋ፣ በፖለቲካዋ ይባል በዲፕሎማሲዋ ዋና ደጋፊዋ ዩናይትድ ስቴትስ ናት። እስራኤልና የአረቦች ወይም የፍልስጤሞች አደራዳሪም ራሷም ዩናይትድ ስቴትስ ናት። እርግጥ ነው ዩናይትድ ስቴትስ የእስራኤል ሙሉ ደጋፊም የእስራኤልና የጠላቶቿ አስታራቂም የመሆኗ ተቃርኖ ፕሮፌሰር መስፍን ወልደ ማርያም በአንድ ወቅት እንዳሉት ሊሆን የማይቻለውን እንደሚሆን ማስመሰል መሆኑ ለብዙዎች የተሰወረ አይደለም። ይሁንና ከ1947 በኋላ ተዳፍኖ የነበረውን የሁለት መንግስታት መፍትሄን ዩናይትድ ስቴትስ በ1990ዎቹ መጀመሪያ ብልጭ ስታደርገው የፍልስጤሞችን ጨምሮ የዓለም መሪዎች የየጉባኤዎቻቸው መጀመሪያና መጨረሻ አድርገውታል። ኦስሎ ኖርዌይ ላይ በተደጋጋሚ ከተደረገ ድርድር በኋላ የእስራኤልና የፍልስጤም ነፃ አውጪ ድርጅት መሪዎች በ1993 ዋሽንግተን ላይ የሰላም ውል ተፈራረሙ። በስምምነቱ መሰረት የተመሰረተው የፍልስጤም ራስ ገዝ መስተዳድር መሪዎች በአሜሪካኖችና በምዕራብ አውሮጶች ይደገፋሉ። ዘንድሮ ግን የትራምፕ አስተዳደር የፍልስጤም ባለስልጣናት ለአሜሪካ ጸጥታ ስለሚያሰጉ በኒውዮርኩ ጉባኤ ላይ እንዳይካፈሉ የመግቢያ ፍቃድ ወይም ቪዛ ከለከላቸው። በልማዱ ረጅም ጊዜ ባስቆጠረው ስምምነትና አሰራርም የዓለም አቀፉ ድርጅት ዋና መቀመጫ የሆነችው ዩናይትድ ስቴትስ ለጉባኤተኞች ቪዛ መከልከል ባልተገባት ነበረ።
የትራምፕ አስተዳደር ነባሩን ውል ጥሷል የሚሉ መንግስታት የዘንድሮው የጉባኤ ስፍራ ከኒውዮርክ ወደ ጄኔቭ እንዲዛወር እስከ መጠየቅ ደርሰውም ነበረ። የሰማ እንጂ የተቀበላቸው የለም። የፍልስጤም ራስ ገዝ መስተዳደር ፕሬዚደንት ማህሙድ አባስ ከራማላህ ባስተላለፉት መልእክት እንዳሉት ደግሞ መስተዳድራቸው ከፕሬዚደንት ዶናልድ ትራምፕ ጋር ተባብሮ ለመስራት ዝግጁ ነው። ድንቅም አይደል? ግን ሰውየው አሉት 89 ዓመታቸው ነው። ማህሙድ አባስ የመስከረም 22ቱ ስብሰባ ያጸደቀውን የሰላም ዕቅድ ገቢር ለማድረግ ከፕሬዚደንት ዶናልድ ትራምፕ ከሳውዲ አረቢያ፣ ከፈረንሳይ፣ ከተባበሩት መንግስታት ድርጅትና ከሁሉም ወዳጆቻችን ጋር ተባብረን ለመስራት ዝግጁ መሆናችንን እናስታውቃለን። ለፍትሃዊ ሰላምና ለአካባቢው አጠቃላይ ትብብር እንጥራለን። ፍልስጤም ይባል የነበረው ግዛት ለሁለት ተገምሶ በሁለቱ ገሚስ አይሁድና አረቦች ሁለት መንግስታት እንዲመሰርቱ ኢየሩሳሌም በገለልተኛ ወገኖች እንዲተዳደር በ1947 የቀረበው እቅድ ያኔዎቹን የተባበሩት መንግስታት ድርጅት አባል መንግስታትን ብዙ አወዛግቦ ነበረ። ውዝግቡ አዲሱን ድርጅት እንደ ቀዳሚው የመንግስታት ማህበር ወይም ሊግ ኦፍ ኔሽንስ ሁሉ ይበትነዋል የሚል ስጋት አሳድሮም ነበረ። ድርጅቱ በእርግጥ አልተበተነም። ከውሳኔው ገቢር የሆነው ግን ገሚሱ ብቻ ነው። ኢየሩሳሌም እስካሁን ገለልተኛ አስተዳዳሪ የላትም። የፍልስጤም መንግስትም አልተመሰረተም። 78 ዓመቱ። ፈረንሳይ፣ ብሪታንያ፣ ካናዳ፣ አውስትሬሊያ፣ ቤልጅግና ሌሎች መንግስታት 78 ዓመታት ሲያንገራግሩ ቆይተው በጋዛ ጦርነት ሰበብ የየህዝባቸው ግፊት ሲያይልባቸው ዘንድሮ ለፍልስጤም የመንግስትነት እውቅና ሰጥተዋል። ምዕራባውያን መንግስታት እውቅና በመስጠታቸው የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ አጥብቀው ወቅሰዋቸዋል። ጠቅላይ ሚኒስትሩ እንዳሉት ዓለም ለፍልስጤም የመንግስትነት እውቅና ሰጠም አልሰጠም መንግስታቸው የፍልስጤም መንግስት እንዲመሰረት አይፈቅድም። ጋዛ ላይ የሚፈጸመው ጥቃትም በኔትንያሁ አገላለጽ ሐማስን የማጥፋቱ ስራ እስኪጠናቀቅ ይቀጥላል። የሐማስ የመጨረሻዎቹ አባላት፣ የመጨረሻዎቹ ቅሬቶች ጋዛ ከተማ ውስጥ ተሸሽገዋል። ኃይላቸው ክፉኛ ቢዳከምም ጥቅምት 7 የተፈጸመውን ግፍ ለመደጋገም በተደጋጋሚ ይዝታሉ። ለዚህም ነው እስራኤል የጀመረችውን ስራ ማጠናቀቅ የሚገባት። ለዚህ ነው በተቻለ ፍጥነት ለማጠናቀቅ የምንፈልገው። ፕሬዚደንት ዶናልድ ትራምፕ ግን የጋዛን ጦርነት በድርድር ለማቆም መስተዳድራቸው ባለ 21 ነጥብ ዕቅድ መንደፉን አስታውቀዋል። ኔታንያሁ ስራውን ይጨርሳሉ። ትራምፕ የሰላም ተስፋ ይሰጣሉ፣ ይቃረናሉ። ግን ሁለቱ መሪዎች ዛሬ ዋሽንግተን ውስጥ እንደገና ይወያያሉ። የጋዛ እልቂትም ቀጥሏል። ግራ የተጋባው ዓለም ህዝብ ሰላም እንዲሰፍን የሚያደርገው ሰልፍና ዘመቻም አልተቋረጠም። ነጋሽ መሐመድ ነኝ። ቸር ያሰማን። ነጋሽ መሐመድ ያጠናቀረው ማህደረ ዜና መሰናዶ ከጥቂት ደቂቃዎች በኋላ ዩቲዩብ ላይ ታገኙታላችሁ። ደግሞ ማዳመጥ ለወዳጆቻችሁ ማጋራት ይቻላል። በነገራችን ላይ የዶይቼ ቬለ አማርኛን የዩቲዩብ ቻናል ሰብስክራይብ